መልካም ወደ ፓርት 2 ቪዲዮአችን ገብተናል ማለት ነው። በዛሬ ቪዲዮአችን ላይ ደግሞ ማሳያችሁ ምንድነው እንዴት ገንዘብ ፕላትፎርም ላይ መስራት እንደምትችሉ ታያችኋለሁ። ከዛ በፊት ግን እዚህ አፕሊኬሽን ላይ እንዴት ነው አውርደን የምንጠቀመው? እኔ በላንኩላችሁ ሊንክ ቴሌግራም ላይ እኔ በላንኩት ሊንክ ያልገባችሁ ሰዎች ምን ታረጋላችሁ? ከዚህ ቪዲዮ በታች ምን አስቀምጥላችኋለሁ? የአፕሊኬሽኑ ማውረጃ ሊንክ አስቀምጥላችኋለሁ። በዛ አውርዱት። አውርዳችሁ ስትጨርሱ ልክ እዚህ ጋር ይመጣላችኋል ማለት ነው። ልክ ሎጊን ስታደርጉ አሁን የምንገባበት ቦታ ላይ ትመጣላችሁ። ሎጊን ዊዝ ጎግል ወይም ሎጊን ዊዝ ፌስቡክ ይላችኋል። አብዛኛውን ጊዜ ኢሜይላችሁን አስተካክሉና በጎግል ሎጊን አድርጉ ማለት ነው። እዚህ ጋር ሎጊን እለዋለሁ። ሎጊን በምልበት ሰዓት ላይ ያሉኝ የኢሜይል አካውንቶች ይመጡልኛል። ስለዚህ ዛሬ በሁለተኛው አካውንት ልግባበት። እዚህ ጋር በቤተሰብ አካውንት መክፈት ትችላላችሁ። ያው የፊት አሻራ ምናምን መስጠት አይቻልም፣ ግን ደግሞ እሱንም ባትሰጡ መጠቀም ትችላላችሁ ማለት ነው አንዳንድ ነገሮችን። ስለዚህ ሪኩዌስቲንግ ሎኬሽን አክሰስ ይላል። ኮንፈርም በሉት። ኮንፈርም ከዛ በኋላ እዚህ ጋር እንደምታዩት ላይቭ ላይ ያሉ ልጆችን ያመጡላችኋል ማለት ነው። በጣም ብዙ ኢትዮጵያ ነው ይዘው የሚሰራበት። ያው ሜቢ ላይ ነግሯችሁ ይችላል እናንተ ብዙ ገንዘብ እንደሚሰሩበት እንጂ በጣም ብዙ ኢትዮጵያን አብረው ይሰራሉ ማለት ነው። ስለዚህ እዚህ ጋር እንደምታዩቸው ስክሮል ማድረግ ይቻላል። እነሱን ገብታችሁ ማየት ትችላላችሁ። ግን ከስር እኔ አሁን እንድታስተውሉኝ የምፈልገው ትክክለኛ አመዘጋገብ በስነ ስርዓት አፕሊኬሽኑ ላይ እንዴት ገንዘብ እንደሚሰሩ ስለሆነ ማወቅ የምፈልገው ተከፋይ የሚያደርግ ሬጅስትሬሽን ይሄ ነው። ዳውንሎድ አረክ በሌ ሊንክ ወይም ዳውንሎድ አረክሽ በሌ ሊንክ። አሁን እዚህ ጋር ከስር ካሉት 5 ኦፕሽኖች አሁን ላይቭ ላይ ያለነው ሁለተኛው ፓርቲ ይባላል። ሶስተኛው ደግሞ ፊድ ነው። ቪዲዮዎች ምናምን እዚህ ላይ የፖስታችሁ ጊፍትም ላይክም መሰብሰብ ትችላላችሁ ማለት ነው፣ እንደዚህ ስክሮል እያደረጋችሁ። ከዛ ውጪ ደግሞ እዚህ ጋር ሜሴጅ አለ። ሜሴጃችሁ ውስጥም ገብታችሁ ማየት ትችላላችሁ ማለት ነው፣ ከሰዎች ከተጻጻፋችሁት። የመጨረሻው ምን ይባላል? ይሄ የፕሮፋይል ቦታ ይባላል ማለት ነው። ፕሮፋይል ፔጃችን ላይ አንደኛ ያላችሁ ፖይንት ምንድነው? ፖይንት ማለት ዶላር ነው። ያንን ፖይንት በምን ማውጣት ትችላላችሁ? በዶላር ማውጣት ትችላላችሁ ማለት ነው። ያንን ዶላር ከዛ ስትፈልጉ ወደ ባንክ ማስላክ ይቻላል፣ ስትፈልጉ ወደ ቴሌብር ኦር ሰምቲንግ ማስላክ ይቻላል ማለት ነው። ፔመንት ሜቶዱ አያሳስባችሁ። እናንተ ብቻ እዚህ ጋር ፖይንታችሁ 10 ዶላር ወይም ደግሞ 100 ፖይንት እዚህ ጋር ይምላል እንጂ የፈለጋችሁት አማራጭ የማውጣት ምን አላችሁ አማራጭ ወይም ኦፕሽኑ አላችሁ ማለት ነው። ይሄንን ነገር ከተረዳ አሁን እዚህ ጋር ቅድሚያ ጀማሪ ሰው ምንድነው የሚያደርገው ካላችሁ AUTH የሚለው ጋር ይገባልኛል። AUTH ጋር ይገባልኝና ፌስ ኦተንቲኬሽን የሚለውስ የፊት አሻራችሁን ሰጡልኛላችሁ። የፊት አሻራ ስትሰጡ ብርሃን ላይ ሆኑ። ከዛ በኋላ ስልካችሁ እንደዚህ አድርጋችሁ አኒሜሽኑን መታዛችሁን ማድረግ ነው ማለት ነው። የፊት አሻራ ከሰጣችሁ በኋላ አክሴፕትድ ካላችሁ ጎበዞች ጨርሳችኋል። ኤክስ ካመጣባችሁ ደግሞ ሜቢ ከዚህ በፊት አካውንት ሊኖራችሁ ይችላል፣ ወይም ደግሞ ጨለማ ውስጥ ስትሆኑ ትችላላችሁ ማለት ነው። እነሱን አጀስት አድርጋችሁ ተመለሱ። ስንቀጥል ስልካችሁን ባይንድ ማድረግ ይቻላል። ልክ ባይንድ ስታደርጉ ወደ ዋትስአፓችሁ ብዙ ጊዜ ይልካሉ። በዛ ጊዜ የተላከውን ኮድ ካስገባችሁ ስልካችሁንም ባይንድ ማድረግ ትችላላችሁ ማለት ነው። በዚህ አይነት መንገድ ሬጅስትሬሽናችሁን እየጨረሳችሁ ነው። የመጨረሻው የሬጅስትሬሽን መንገድ ደግሞ ኤጀንሲ መሙላት ነው። ኤጀንሲ መሙላት ምንድነው መሰላችሁ? ኤጀንሲ ማለት እናንተን እንደ ሜንቶር ሆኖ የሚያግዛችሁ ነው። አሁን ለምሳሌ ትምህርት ቤት ስንሄድ አስተማሪዎች አሉ አይደለ? ነገሮችን የሚያሳዩን እዚህም ፕላትፎርም ላይ ኃላፊነት ወስጄ የማስተምራችሁ ማሳያችሁ እኔ ነኝ። ስለዚህ እዚህ ፕላትፎርም ላይ ኤጀንት ሆኜ ብዙ ልጆችን ብዙ ገቢ እንዲያገኙ ትልቅ ደረጃ ላይ እንዲያደርሱ ማድረግ ችያለሁ ማለት ነውና ቲማችን ሱፐር ቲም ይባላል። ይሄንን ቲም ለመቀላቀል ሬዲ የሆናችሁ ሰዎች ማ ኤጀንሲ የምትል ቦታ አለች። ይሄ አካውንት ኦልሬዲ ኤጀንት ስለሆነ ነው። ማ ኤጀንሲ የምትለው ውስጥ ገቡና ኮድ ማስገቢያ ትመጣላችኋለች። ወይም ደግሞ በዌብሳይቴ አንድ ዌብሳይት አለኝ። በዛ ዌብሳይት አንድ ጊዜ ምሳሌ ልስጣችሁ። ምሳሌ ልስጣችሁ የቱ ጋር እንዴት እንደሚሞላ ምናምን የሚያሳይ ማለት ነው። አንድ ጊዜ ጠብቁኝ። እሺ ይሄውና ዌብሳይቱ። እሺ ይሄን ዌብሳይት እዚህ ዲስክሪፕሽን ላይ ማስቀምጥላችኋለሁ። ብዙ ዲቴል ይነግራችኋል። ስለዚህ አፕሊኬሽን የተለያዩ ቪዲዮዎችን አክሰስ ማድረግ ትችላላችሁ። ልክ ማይ ኤጀንሲ ስትነኳት እቺ ናት የምትመጣላችሁ። ሜትድ 1 ላይ ጆይን ኤጀንት ብሎ ኮድ ማስገቢያ ይመጣላችኋል። እዚህ ኮድ ማስገቢያው ላይ 42969907 ይሄንን ኮድ ልክ ስታስገቡ አንተነ ኤጀንት ይላል። እሱን ኤጀንት ኮንፈርም ትሉታላችሁ። ልክ ኮንፈርም ስትሉት ኮንግራቹሌሽንስ የአንተነን ኤጀንሲ ተቀላቅለሃል ወይም ተቀላቅለሻል ብሎ ሰርቲፊኬት ያመጣል። እሱ ሰርቲፊኬት ቴሌግራም ላይ ትልኩልኛላችሁ። ተቀላቅያለሁ ያንተ ቤተሰብ ነኝ ብላችሁ ትልኩልኛላችሁ። በቃ ይሄንን ስቴፕ ለጨረሰ ሰው ደግሞ እኔ ተጨማሪ ቪዲዮዎችን ግሩፓችን ውስጥ አዳረጋለሁ። ጥያቄ ስጠይቀኝ መልስለታለሁ። የኛ ቲም ስለሆነ በደንብ በተሻለ መጠን አግዘዋለሁ ማለት ነው። በእንደዚህ አይነት መንገድ ነው ማለት ነው የኤጀንሲ የምትሞሉት። ምዝገባ ይሄንን ይመስላል። ምዝገባችን ከጨረስን በኋላ አሁን የሚቀረን አሰራር ነው ማለት ነው፣ ወይም የምንሰራቸው ተግባሮች ገንዘብ ለማግኘት ነው። እሱን ደግሞ በፓርት 3 ላይ ይጠብቁን። ፓርት 3 ላይ ስትመጡ ምን እያደረጋችሁ እንዴት ገንዘብ እንደምታገኙ እናያለን። ባይ